እኛ ግን ጉዳያችን ነው አጋንንት እያስተማረ ያለውን ትምህርት ለመጠራረግ ስለሆነ እዚህ ጋር ያለ ነው ጉዳያችን ነው። አጋንንት የሚያውጀውን አዋጅ ብቻ የሚታወጅበትን ዓለም ሐዋርያቶቹና ነቢያቶቹ በአወጁት እንዲተካ ነው እዚህ ጋር ቆመን ምንጮህ እንጂ ዲያብሎስ የጮኸውን ጩኸት ብቻ ለመጮህ አለ። ጮኸ እሱ ማርቆስ ወንጌል ምዕራፍ 3 ቁጥር 11 ላይ አንተ የእግዚአብሔር ልጅ ነህ ብሎ ጮኸ። ዛሬም በሙሉ የእግዚአብሔር ልጅ ነው ብቻ ብለን ከሆነ ምንጮኸው ከዲያብሎስ ምንም አይለይም። እሱም ጮኸዋል እንደሱ ብሎ ነው። ወደ ነቢያቶቹ ስንሄድ ግን ምን አለ? ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ ልጅ ነው። ከዛስ አለቅነት በጫንቃው ላይ ይኖራል፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። እንደ ነቢያቶቹ በምታምንበት ጊዜ ኢየሱስን ልጅ ብቻ ብለህ ሳይሆን የምታቆመው የዘላለም አባት ብለህ ትላለህ። ሐዋርያው ጴጥሮስ በማርቆስ ወንጌል ምዕራፍ 10 ሰዎች የሰው ልጅ ማን ይሉታል ተብሎ በተጠየቀበት ቦታ ላይ ምን አለ? የእግዚአብሔር ልጅ። በሐዋርያ ሥራ ማን ነው? በአንደኛ ጴጥሮስ ምዕራፍ 1:17 ላይ ደግሞ ለእያንዳንዱ እንደ ሥራው በሚፈርድ አሰራሩ ላይ ምን ብላችሁ ጥሩታል? አባት። ስለዚህ እኛ እንደ ሐዋርያቶቹ እንደ ነቢያቶቹ ነው ኢየሱስን የምናምነው እንጂ እንደ ዲያብሎስ አይደለም። ቅድም አንድ ነገር እየጻፍክ ነበረ ከታች ላይ። እየጻፍኩ ነበረ። ምንድን ነው ዲያብሎስ ክርስቶስን የእግዚአብሔር ልጅ ብሎ እንደጠራው አታውቅም? ጠርቶታል፣ ግን አያምንም። አያምንም? እስኪ አሳየኝ አያምንም የሚለው። ያምናል የሚል ስለሌለ ስላልተጻፈ ካልተጻፈ አልተጻፈማ። አያምኑም ያምናልም አትልም። ካልተጻፈ አልተጻፈም። እንዴት ያልተጻፈ እንዴት ታደርጋለህ? ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ሲያውጅ የእግዚአብሔር ልጅ ብሎ ተናግሯል። ልታጠፋን ነው ብሎ ተናግሯል። መናገሩ ማመኑ አይደለም። ስለዚህ እኛ ያመነው አምነን ግን ሕይወት እንዲሆንልን ተጽፎልናል። አሁን ፖይንቱ ዲያብሎስ ኢየሱስን የእግዚአብሔር ልጅ ብሎታል አላለውም? አምኗል ወይ አላመነም? እሱ በዲያብሎስና በእግዚአብሔር የሚታይ ነው። ባልተጻፈ ነገር ውስጥ አንከራከርም። ማን ብሎ አምኖት ነው የእግዚአብሔር ልጅ ያለው? ሌላ ነገር ብሎ እያመነ የእግዚአብሔር ልጅ ያለው ሌላ ነገር ብሎ ነው እያመነው። ለዛ ነው የተጻፈው፣ በግልጽ የተጻፈው ግን ልጁ የእግዚአብሔር ልጅ ነው ብሎታል ብሎታል። እግዚአብሔርም ብሎ ጠርቷል እኮ። ስለዚህ የሰይጣን እውቀት ነው እግዚአብሔር ማለት። አምላክ ብሎ ይጠራዋል። ኢየሱስን እግዚአብሔር ብሎ ጠርቶታል አይደለም? አምላክን እየጠራ አይደለ? አምላክን አይጠራም ዲያብሎስ። ጥያቄያችን እዛ ላይ አይደለም። ስለዚህ ስለ ኢየሱስ ብሎ መጥራቱና አምላክ ብሎ መጥራቱ ምንም ማንም ቢጠራው የኛ ቢዝነስ አይሆንም። ምክንያቱም የተጻፈልን ልጁን የሚያምን የዘላለም ሕይወት እንደሚናገር ነው እንጂ የሰይጣን እውቀት ነው። ሲጀመር የሰይጣን እውቀትን ሰምቼ አላውቅም። እኔ ሰይጣን አወቀ አላወቀ እኔ የሚገባኝ አይደለም። ግን የተጻፈልን ልጁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን የዘላለም ሕይወት ነው። እንደዛ የሚለው ቃሉ ሰይጣን ኢየሱስን የእግዚአብሔር ልጅ ብሎ ጠርቶታል አልጠራውም? ጠርቶታል አልኩኝ እኮ። መጥራቱ ምንም ፖይንት የለውም ነው የኔ ጥያቄ። ነው እኛ ፖይንት አለው የለም አይደለም እኮ። ጠርቶታል ወይ አልጠራውም ነው። ጠርቶታል። ቬሪ ጉድ። እግዚአብሔርስ ብሎ ጠርቶት ያውቃል? አምላክ ብሎ ይጠራል። እሺ ኢየሱስን አምላክ ብሎ የጠራበትን ቦታ አሳየኝ። አረ ኢየሱስን አላልኩም። ኢየሱስን እግዚአብሔር ሲል አይደለም የእግዚአብሔር ልጅ ብሎ ጠርቷል። ይሄ መጨረሻ ነገር ነው። እንግዲህ ምንም ማድረግ አልችልም። ቤቱ ስለሚታዘብ ስለ ዛፍ ስለጠይቅ ስለ ድንጋይ ታወራለህ። ስለ ድንጋይ ኢየሱስን ከሆነ ኢየሱስን እግዚአብሔር አላለው። ምንድን ነው የጠየቅኩህ? እግዚአብሔር ብሎ ጠርቷል ወይ ስትለኝ እግዚአብሔር ብሎ አልጠራም። ኢየሱስን ከሆነ እግዚአብሔር ብሎ አልጠራሁም። ስለዚህ ጥያቄን እንደዛ ነው አሁን መመለስ ያለብን።
ኢየሱስን የእግዚአብሔር ልጅ ብሎ ጠርቶታል አልጠራውም? ጠርቶታል። ኦኬ። እግዚአብሔርስ ብሎ ጠርቶት ያውቃል? አልጠራውም። ሐዋርያቶቹ ኢየሱስን የእግዚአብሔር ልጅ ብለው ጠርተውት ያውቃሉ? ያውቃሉ። እግዚአብሔርስ ብለው ጠርተውት ያውቃሉ? አያውቁም? ያውቃሉ። ስለዚህ ልዩነት አለው። ሰይጣን ኢየሱስን የእግዚአብሔር ልጅ ብቻ ብሎ ነው እንጂ የሚጠራው ከዛ የሚያልፍ ነገር አይጠራም። በጠራ ነው ማለት ነው ወይስ በማመን ነው? እሱ ማመን እኛም ጋር እኮ ነው። እሱ ወደ እኛም ይመጣል እኮ። እሱ ሌብሉ እኛም ጋር ስንመጣ እኮ ስለጠራን አመን ማለት አይደለም። አሁን የእግዚአብሔር ልጅ ብቻ ነው ብዬ ማመኔ እግዚአብሔር አይደለም ብዬ ማመኔ ነው ማለት ነው። ያኛውን እንጨርሰው። የሴጣንን ጉዳይ የተነሳው እንጂ ሴጣን ማመን ጋርም ሳትመጣም ኢየሱስን የእግዚአብሔር ልጅ ከማለት አያልፍም። ሐዋርያቶች ግን ነቢያቶችም ግን ኢየሱስን የእግዚአብሔር ልጅ ብቻ ብሎ አላቆሙም። ከዛ የሚያልፍ ነገር አላቸው ስለ ኢየሱስ። ዛሬ ዓለም ያለችበት ደረጃ ኢየሱስን በዲያብሎስ ልክ ብቻ ነው የምትጠራው። አንተም ራስህ በዲያብሎስ ልክ ሲሉ ግልጽ አይደለም። እኛ ኢየሱስን የእግዚአብሔር ልጅ ነው ስንለው እግዚአብሔር እያለን እንጂ እግዚአብሔር አይደለም እያለን አይደለም ነው የኛ አርጊመንት። አሁንም ይሄ ላይ እንከራከርና የኔን ጥያቄ ጠይቄ ልውጣ። ብዙ ታይም ስላለን በዛ ንስሐ መግባት አለቦት። ንስሐ መግባት ነው ያለቦት። ደግሞ አስቡበት። እየተደማመጠ ሴጣን የእግዚአብሔር ልጅ ብቻ ብሎ ነው የሚጠራው ብዬ ማለቴ ልክ አይደለም። አንተ ራስህ እኮ ልክ ነህ አልከኝ። እሱ ማንም ብሎ መጥራት እኮ የእኛ ጉዳይ አይደለም አልኩ። እኔ ማንም ብሎ የእኛ ጉዳይ ነው። አሁን የምንነጋገረው ያንተ ጉዳይ እየተደማመጠን ሮማን ስናገር ማይከን እየዘጋ እኛ ግን ጉዳያችን ነው። አጋንንት እያስተማረ ያለውን ትምህርት ለመጠራረግ ስለሆነ እዚህ ጋር ያለ ነው ጉዳያችን ነው። አጋንንት የሚያውጀውን አዋጅ ብቻ የሚታወጅበትን ዓለም ሐዋርያቶቹና ነቢያቶቹ በአወጁት እንዲተካ ነው እዚህ ጋር ቆመን ምን ጮህ እንጂ ዲያብሎስ የጮኸውን ጩኸት ብቻ ለመጮህ አለ። ጮህ እሱ ማርቆስ ወንጌል ምዕራፍ 3 ቁጥር 11 ላይ አንተ የእግዚአብሔር ልጅ ነህ ብሎ ጮኸ። ዛሬም በሙሉ የእግዚአብሔር ልጅ ነው ብቻ ብለን ከሆነ ምንጮኸው ከዲያብሎስ ምንም አይለኝም። እሱም ጮኸዋል እንደሱ ብሎ ነው። ወደ ነቢያቶቹ ስንሄድ ግን ምን አለ? ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ ልጅ ነው። ከዛስ አለቅነት በጫንቃው ላይ ይኖራል፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። እንደ ነቢያቶቹ በምታምንበት ጊዜ ኢየሱስን ልጅ ብቻ ብለህ ሳይሆን የምታቆመው የዘላለም አባት ብለህ ትላለህ። ሐዋርያው ጴጥሮስ በማርቆስ ወንጌል ምዕራፍ 10 ሰዎች የሰው ልጅ ማን ይሉታል ተብሎ በተጠየቀበት ቦታ ላይ ምን አለ? የእግዚአብሔር ልጅ። በሐዋርያት ሥራ ማነው በአንደኛ ጴጥሮስ ምዕራፍ 1:17 ላይ ደግሞ ለእያንዳንዱ እንደ ሥራው በሚፈርድ አሰራሩ ላይ ምን ብላችሁ ጥሩታል? አባት። ስለዚህ እኛ እንደ ሐዋርያቶቹ እንደ ነቢያቶቹ ነው ኢየሱስን የምናምነው እንጂ እንደ ዲያብሎስ አይደለም። የኛ ፖይንት ይሄ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 42ን እስኪ ያውጣል። ዮሐንስ ወንጌል ምዕራፍ 8 ቁጥር 42 ሮማንም ይሰማል? አይ ይሰማኛል። እስኪ አንብቡ። ማቴዎስ ነው ያሉኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 42። ኦኬ የወጣው ነው። ይቅርታ፣ ችግር የለውም።
እሺ ኢየሱስ እንዲህ አላቸው፣ እግዚአብሔር አባታችሁ ቢሆንማ እኔን በወደዳችሁኝ ነበር። እኔ ወደዚህ የመጣሁት ከእግዚአብሔር ዘንድ ነው፣ የላከኝ እርሱ ነው እንጂ እኔ በራሴ ስልጣን አልመጣሁም። ስለምን ንግግሬ አይገባችሁም? ንግግሬን ለመስማት ስለማትችሉ ነው። ሮማለም ወየ እዚህ ላይ በዚህ ጥቅስ መሰረት ኢየሱስ ላከኝ እርሱ ላከኝ ብሎ እያለ ያለው ማንን ነው? አባቱን። በዚህ ጥቅስ መሰረት የተጻፈው እንድታነብልኝ ነው። እግዚአብሔር አንተ ኢየሱስ እግዚአብሔር ነው ብለህ ደግሞ ታምናለህ፣ ቅድም እንዳልከኝ። እሺ ኢየሱስ እግዚአብሔር ከሆነ ደግሞ ኢየሱስን የላከው ኢየሱስን ነው የላከው አባቱ ኢየሱስ። ለዚህ ነው እኛ ጋር ይሄ ለዚህ ነው ትሪኒቲን የምናምነው። ለዛ ነው በአምላክነት አብ፣ ወልድ፣ መንፈስ ቅዱስ አንድ ነው ብለን የተከፋፈለ አምላክ የለም። አባቱ ብለን መናገር አብ ነው ብለን ምናምነው። ለዚህ ከሆነ እንዴት እንወያይ? ዝም ብለህ ውስጥ ከገባን እኮ ውይይት ማድረግ አይቻልም። እንዲህ አይነቱ የቃላት ጨዋታ አይጠቅምም። በዚህ መንገድ ከተኬደ ምንም አይጠቅም። ኢየሱስ እግዚአብሔር ነው አልክ። ከዛ ደግሞ ኢየሱስን የላከው ደግሞ እግዚአብሔር ነው አልክ። ኢየሱስም የላከው እግዚአብሔር፣ ኢየሱስን የላከው እግዚአብሔር ነው። ራሱ ኢየሱስ ደግሞ እግዚአብሔር ነው አልክ። ኢየሱስን ነው የላከው ስለ እኛ እኮ እንደዚህ አይደለምና፣ እኛም እንደሱ አይደለም። እኛም ኢየሱስ የኢየሱስ አባት ነው ብለን አናውቅም። ስም የስም አባት ሆኖ አያውቅም። ስም የስም ልጅም ሆኖ አያውቅም። አብ ነው የወልድ አባት፣ ወልድ ነው የአብ ልጅ። ይሄ ኢየሱስ የሚባለው ስም ግን የወልድ ብቻ ነው ብለን እንድንገድብ መጽሐፍ ቅዱስ አይበቃም። ኢየሱስ የሚለውን ስም ከስሞች ሁሉ በላይ የሆነው ስም የወልድ ብቻ ነው ብለህ አብ ከስሞች ሁሉ በላይ የሆነ ስም የለውም፣ አይመለከተውም። መንፈስ ቅዱስ ከስሞች ሁሉ በላይ ስም የለውም፣ ከስሞች በላይ የሆነ ስም የወልድ ብቻ ነው የሚለው አካሄድ ትክክል አይደለም። መለኮትን መሳደብ። አብና መንፈስ ቅዱስ እኮ ባይኖሩ ይሻላል እኮ። አሁን አንተ በምታስበው አስተሳሰብ እኮ ከስሞች ሁሉ በላይ የሆነ ስም የላቸው፣ የሚያድን ስም የላቸው፣ ግን አሉ። ይህ ከስሞች ሁሉ በላይ ስም ያለው ማን ነው? ወልድ። የሚያድን ስም ያለው ማን ነው? ወልድ ብቻ። ይሄ የሚያስኬድ አይደለም። ስለዚህ የቃላት ጨዋታው ኢየሱስ የኢየሱስ ልጅ ነው የሚለው ነገር ዞሮ የሚመጣው ወደ እናንተው ነው እና ይህንን ጨዋታ ይቁም ለማለት ነው እንግዲህ